ምናልባት ደጃልም ሊመጣ ይችላል። አላሁ አዕለም። አስተግፊሩላህ አልዓዚም። አላህ ይጠብቀን። ኧረ ከፊት ነው። አሰላሙ አለይኩም ወረሕመቱላሂ ወበረካቱህ። ውድና የተከበራችሁ የሚሽካት ቤተሰቦች እንዲሁም በመላው ዓለም የምትገኙ ሙስሊሞች የአላህ ሰላም ረሕመቱና በረከቱ በእናንተ ላይ ይሁን። እንዴት ናችሁ? ዱንያ ከ100 ዓመት በኋላ ምን ትመስላለች ብላችሁ አስባችሁ ታውቃላችሁ? ግን ይሄ ያለንበት አሁን ይሄ ዓለም ማለት ነው ከ100 ዓመት በኋላ ምን ይሆናል ብላችሁ አስባችሁ ታውቃላችሁ? እስኪ ዛሬ እናስበው። በእርግጠኛ አንኖርም። እንግዲህ የዛሬ 100 ዓመት አስቡት እንግዲህ የልጅ የልጅ ልጅ ልጅ እንደውም አራተኛ ልጅ ልናይ ሁላ እንችላለን። እና በዛ ሰዓትኛ በህይወት ባንኖርም ግን እንደው ከዛሬ ከ100 ዓመታት በኋላ ምን ይከሰታል? እንደው ይሄን አስባችሁ ታውቃላችሁ? በጣም የሚያጅብ ነገር ነው የሚከሰተው። ግን በእርግጠኝነት ከዛሬ 100 ዓመታት በኋላ ያው የሚከሰቱት ነገራቶች ወደፊት የሚከሰተውን አላሁ ጀለ ወዐላ የሚያውቅ ቢሆንም እኛ ግን ያው እንደ ግምት ሁለት ነገሮችን በእርግጠኝነት መናገር ይቻላል። የመጀመሪያው ነገር ምንድነው? አሁን ያለው ዘመን ይሄ አሁን በኢትዮጵያ አቆጣጠር 2018 ዓመት የምንለው ማለት ነው። ይሄ አሁን ያለንበት ዘመን እንደ ጥሩ ዘመን ይወራል። ያኔ በደጉ ዘመን እኮ እንዲህ ነበር፣ ከዛሬ 100 ዓመታት በፊት እኮ የነበሩ ሰዎች እንደዚህ ነበሩ፣ ይሄን ያክል ደግ ነበሩ እየተባለ ይወራልናል። አስቡት እንግዲህ አሁን እኛ በዚህ ዘመን ላይ እርስ በርሳችን የተገዳደልን ሰው በሰላም ወጥቶ የማይገባበት ጊዜ ነው ያለው። ነገር ግን ይሄ ጊዜ እንደ ጥሩ ጊዜ ይወራል ያኔ ማለት ነው ከ100 ዓመት በኋላ። ሁለተኛው ነገር ደግሞ በዚህ ዘመን ያሉ ሌግጀሪ ናቸው ብለን የምናስባቸው ነገራቶች አሉ አይደለ? በቃ የቅንጦት ነገሮች ናቸው ብለን የምናስባቸው ቅንጡ የሆኑ መኪኖች ሊሆኑ ይችላሉ፣ የቤት አሰራር ዲዛይኖች ሊሆኑ ይችላሉ፣ ቴክኖሎጂዎች ሊሆኑ ይችላሉ። በዚህ ዘመን የቅንጦት መገለጫ ናቸው የምንላቸው ማንኛውም ነገራቶች ደግሞ ያኔ ከ100 ዓመት በኋላ ኋላ ቀርነት መገለጫ ነው የሚሆኑት። ማለት ከዛሬ 100 ዓመታት በፊት እኮ የነበሩ ሰዎች የሚጠቀሙባቸው ነገሮች እንደዚህ ነበሩ እየተባሉ ልክ የኋላ ቀርነት መገለጫ ተደርጎ አሁን እኮ ዓለም የሰለጠነበት ጊዜ ነው። በቃ ቴክኖሎጂ የተስፋፋበት ዘመን ነው አሁን ላይ ያለው ማለት ነው። ይህንን ዘመን ራሱ እንደምን ይቆጠራል? በቃ እንደ ኋላ ቀርነት ይቆጠራል። በዛ ዘመን ያለው ማህበረሰብ ይሄን ጊዜ እንደ ኋላ ቀር አድርጎ ነው የሚያስበው። ይህንን ለመረዳት እኛ ቢያንስ አሁን ከዛሬ 100 ዓመት በፊት የነበሩ ነገራቶችን እንዴት ነው የምናስባቸው? አስቡት እስኪ። ከዛሬ 100 ዓመታት በፊት የነበሩትን መኪኖች አሁን ማን ነው እንደ መኪና የሚቆጥራቸው አለ እንዴ? የለም እኮ አሁን ላይ ሙዚየም ውስጥ ብቻ ነው የምናገኛቸው። እነዚያ ነገሮች ታሪካዊ ነገሮች ናቸው እየተባለ ሰዎች ገንዘብ ከፍለው ነው የሚያዋቸው ሙዚየም ውስጥ ማለት ነው። በቃ ይጎበኛሉ። ለምሳሌ አሁን እዚህ አድዋ ድል ራሱ ብትሄዱ ኢትዮጵያ አዲስ አበባ ፒያሳ ያለው ማለት ነው አድዋ ድል ብትሄዱና አድዋ ሙዚየሙ ጋር ማለት ነው ታሪካዊ ሁነቶችን ብትጎበኙ ከዚያ ውስጥ አፄ ኃይለ ሥላሴ ይጠቀምበት የነበረውን መኪና ታገኙታላችሁ። ይሄ አፄ ኃይለ ሥላሴ ይጠቀምበት የነበረው መኪና ይሄ ነበር ተብሎ እንደ ጉብኝት ታውታላችሁ። እንደ ዛሬ 50 60 ዓመት በፊት የነበረው ማለት ነው አይደለም ከዛሬ 100 ዓመታት በፊት ማለት ነው። አሁን በዛ ዘመን ግን ይሄ ነገር በአፄ ኃይለ ሥላሴ ዘመን ግን ያ መኪና ምን ነበር? በጣም ቆንጆ መኪና ነበር። የባለስልጣን መኪና ነው። አስቡት እንግዲህ አፄ ኃይለ ሥላሴ የሚሄድበት እንግዲህ አፄ ኃይለ ሥላሴ ማለት ሀታ እንግዲህ በዛ ዘመን እንደዚህ መንግስትነት ብቻ አይደለም ንግስና ጭምር ያለበት ጊዜ ነበር። ልክ እንደሆኑ እንደዚህ በምርጫ በምናምን አይደለም። በቃ ንጉስ ነው። በቃ እሱ ንጉስ ነው ያለው ነገር ሁሉ ይፈጸምለታል የሚባል ሰው ነው። እሱ ይጠቀምበት የነበረውን መኪና አቧራ የነካውን እንደገና ወልውለው አጽድተው ሰዎች እየከፈሉ የሚጎበኙት እቃ አድርገውታል። በቃ ሙዚየም ውስጥ ተቀምጦ እናገኘዋለን ማለት ነው። ከዛሬ 100 ዓመታት በፊት እና ከዛሬ 150 ዓመታት በፊት የሰው ልጅ መስታወት ለማግኘት ሲል አስቡት። መስታወት የፊት ማየቻ አወቃችሁታ? መስታወት ለማግኘት ሲል ብዙ መስዋዕትነት ከፍሏል። ቤት ውስጥ መስታወት ያለው ሰው በጣም ባለሀብት ነበር። አሁን ላይ ግን መስታወትን ከንብረት የሚቆጥረው ማንም ሰው አናገኝም። ሰውን ሸጧል፣ ዘመዱን ሁሉ ሸጧል ጨው ለማግኘት ሲል። ጨው ይሄ የምግብ ጨው ማለት ነው። አሁን ግን እነዚህን ነገራቶች እኛ ከምንም ነገር አንቆጥራቸውም። በቃ ንብረት ነው ብለን ሁላ እናስባቸውም። ኧረ ለምን ወደ ዛሬ 100 ዓመት ወስዳችኋለሁ። የዛሬ 5 ዓመት እኮ በቲቪ ሪሞት እንጣላ ነበር አይደለን? የቲቪውን ሪሞት እኔ ነኝ የሚይዘው የምፈልገውን ቻናል እኔ ነኝ የማየው የተባለ ሪሞቱን የያዘው ሰው ቤት ውስጥ እንደ ባለስልጣን ይቆጠር ነበረ። አስቡት። አሁን ላይ ግን ቴሌቪዥን ዞር ብሎ የሚያየው የለም። በቃ የቤት ማጌጫ ሆኖ ነው የቀረው። ልክ እንደዚህ ሆኖ እንግዲህ አሁን ከዛሬ 100 ዓመታት በፊት የነበሩ ነገራቶች በሙሉ አሁን ላይ የኋላ ቀርነት መገለጫና እንዲሁም ደግሞ ከምንም ነገር የማይቆጠሩ ነገራቶች እንደሆኑት ሁሉ አሁን ላይ እኛ በዚህ ሐል ላይ ማለት ነው የምንጓጓላቸው እንደ ትልቅ ነገር የምንቆጥራቸው ለምሳሌ አይፎን ፕሮ ማክስ አሁን በዚህ ሰዓት ሰው በጣም ትልቅ ነገር ብሎ ይመኛል አይደለ? አይፎን 7 ፕሮ ማክስ አሁን ያለው ሰው በጣም ትልቅ ባለሀብት ተብሎ ሊታሰብ ይችላል። በዚያ ዘመን ግን እርግጠኛ ነኝ
አይፎን ፕሮማክስ የሚባለው ነገር ያው ለታሪክ ይቀመጥና ይሄ ነበር እኮ ከዛሬ 100 ዓመታት በፊት እኮ ይሄን ነበር እየተባለ ሰዎች እየገቡ ሙዚየም ውስጥ ገብተው እየከፈሉ ይጎበኙታል። በእርግጠኝነት ነው ነገራቸው። እንዲሁም ደግሞ በዚህ ዘመን ሌክቸሪ ተብሎ የሚታሰበው መኪና ያው እንግዲህ በሀገራችን ገመችስ ነው የሚባለው መሰለኝ። ያን መኪና አሁን አስቡት እንግዲህ ከዛሬ 100 ዓመታት በኋላ ሙዚየም ውስጥ እንደ አፄ ኃይለ ሥላሴ መኪና ሲገኝ የዛሬ 100 ዓመት እኮ የነበሩ ሰዎች የሚጠቀሙት ይሄን ነበረ እየተባለ ሲጎበኝ አስቡት። አሁን ላይ እኮ ሌክቸሪ ነው እኛ ህይወታችንን የምንሰጥለት እንደዚህ የምንጋደልበት እንደዚሁም ደግሞ ትልቅ ግምት የምንሰጠው ነገር ሁሉ ከ100 ዓመታት በኋላ ማፊ ከምንም ነገር አይቆጠርም። እና ያው ዱንያ ያው ባህሪው ይሄ ነው። በእርግጥ የሆነ ነገር ይመጣል፣ ከዛ በኋላ ያ ነገር ሲያልፍ እንደ ኋላ ቀርነት ይቆጠራል፣ እያለ ይቀጥላል ማለት ነው። ነገር ግን በወቅቱ ግን የሰው ልጅ ህይወቱን የሰጠለት እጅግ በጣም የጓጓለት ትልቅ ንብረት ነበረ። አላቱል ሐል ምን ለማለት ፈልጌ ነው፣ አሁን ላይ እንደዚህ ግምት የምንሰጣቸውና የሌክቸሪነት መገለጫ የቅንጦት መገለጫ ናቸው ብለን የምናስባቸው ነገራቶች ከጥቂት ዓመታት በኋላ ከምንም የማይቆጠሩ ነገራቶች ናቸው። ይህም ደግሞ የዱንያን ጠፊነት ነውና የሚያሳየን ለዱንያ ብዙም ሳንጨነቅ፣ ያው ዱንያን መተው ማለት አይደለም፣ ያው ለዱንያችን ግን በጣም ሳንጨነቅም አኸራችንን በማስቀደም ለዛኛው ዓለም መዘጋጀቱ የበለጠ ጥቅም ይሰጣል ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።